wanted a new face ህወሓት ውስጥ የፈለግነው ምንድነው ለማቀራረብ ከተፈለገ ህወሓት ውስጥም ከዚህ በፊት የነበረው ፌስ ሳይሆን ለየት ያለ ሰው መምጣት ጠቃሚ ነው። ልምረጥላችሁ ነው መርጣቸው። እኔ እኮ መንግስት አይደለሁም። እኔ ማከራዊ መንግስት ስልጣን ነው በመጽሐፍ ላይ እንቅስቃሴ ቺፍ ስትራቴጂስት ነኝ ብለሃል። I mean you positioned yourself like that. Yes for the struggle ደግሞ ምንድን ነው ያልኩት ኮንክሉዥን ላይ መጀመሪያ ላይ የሳውስ at a driving seat during the resistance ከዛ በኋላ አሁን ነው the driving seat so በነገራችን ላይ ቀጥል በነገራችን ላይ እሺ በተለያየ ጊዜ ስጠቅሰው ያለሁኝ ማለት እኔ ህወሓትና የትግራይ ልሂቃን ወደ ማዕከሉ እንዲገቡ ለማድረግ ነው ስጥር የነበረው ትላለህ፣ ግን ተግባር ይሄንን ያሳይ ነበር አይመስለኝም። ማለት በብልጽግና በኩል ማንኛውም ችግር የሚመነጨው ህወሓትና ከትግራይ ነው የሚለውን ትርክት ኢንዶርስ አድርገህ ነበር ባይነኝ። በአደባባይ የሚዲያ ገለጻዎች፣ በተለያየ ቦታ አፋርም ሌላም ቦታ ሄደ በመሰጣቸው አስተያየቶች ያገዛዙን ማለት የአብይን ትርክት ኢንዶርስ አድርገህ የነበረ ይመስላል፣ ኢንክሉዲንግ መቀሌ ለመሄድ በመወሰን ማለት ነው። ሶ እንዴት አስታርቃቸዋለህ ሁለቱም? አገር እንደገባው ከብዙ ጋዜጠኞች ጋር ስናገር የነበረው ያ ብቻ ሳይሆን ዲፕሎማቶችን ሰብስቤ ስናገር ይሄ ፐብሊክ ሪኮርድ የዛ ጊዜ ህወሓት ይመለስ ማለት እኮ እንደ ኃጢአት የሚታይበት ጊዜ ነበር። በዛ ጊዜ ደፍሬ ይሄንማ ኢትስ አንፌር ደፍሬ ኖ በተለይ ህወሓትን ሲታገል ለነበረ ሰው ኖፕ ህወሓት መገለል የለበትም፣ ህወሓት ሪኢንቴግሬት መደረግ አለበት፣ የህወሓት አመራሮች መመለስ አለባቸው፣ ሴኩሪቲ ፌደራል መንግስቱ ሴኩሪቲ ጋራንቲ ማድረግ አለበት። አንዱ በተለይ ከዲፕሎማቶች ጋር ሲያጋጨኝ የነበረው ነገር አንተ ግጭቱ ስለቆየ ስለ ግጭት ብቻ ነው። መቀሌ ነበርኩ ባለፈው ሳምንት፣ ከአብይ ጋር ነበርኩ ዛሬ ጠዋት፣ ምንም ችግር የለባቸውም። ኖ አንተ ላይ ያልሰማኸው ያልተረዳኸው ነገር ሊኖር ይችላል። ያለው ሪሌሽን ፎርማል በሆነ መልኩ ተደራድረው የነሱም ሴኩሪቲ ጋራንቲድ ሆኖ እና አብይ የሚፈሉት ትሬት ሪዞልቭ ተደርጎ ወደፊት መሄድ አለብን በማለት ስጽፍም ስናገርም ሰው ተውትም ነበር። እሺ ወደ ሌላ ጉዳይ ልሻገር። የውጭ ጉዳይ ፖሊሲን ጉዳይ አነሳለሁ ብዬ ነበር ቅድምና አስተያየት ሰጥቼበታለሁ። እኔም ከደረጀ ጋር ስታወሩ ሪፈር ስታደርግ እንደውም ያንን ዝግጅት ያየኸው ሁሉ መስሎኝ ነበር። ሶ ጀስት ለማንሳት ያክል ኤርትራን በተመለከተ በጣም ጥረት ያደረክ ይመስላል ኤርትራን ዶሜስቲኬት ለማድረግ። ማለት የኤርትራ ጉዳይ የውስጥ ጉዳይ ነው ለማለት ሁሉ የቃጣህ ይመስላል። ደረጀ ሲጠይቅህ መግባቱ ትክክል ነበር ወይ ሲልህ ትልቁ ስዕል ይታይ ብለህ የኤርትራን መንግስት መግባት ሁሉ ለማውገዝ በጣም ተቸግረህ ነበር። ስለዚህ ሻዕቢያን አፒዝ ማድረግ የፈለከው ለምንድን ነው? አዎ የኤርትራን ጉዳይ እንደ ቶታሊ ፎሪን አላየውም። እኔ እንደ ሱዳን ወይም እንደ ኬንያ አላየውም። የኤርትራና የኢትዮጵያ ግንኙነት ውስብስብ ነው። ረጅም ደም አፋሳሽ ጦርነት ተካሂዶ ፖለቲካል ሴፓሬሽን የፖለቲካ መለያየት ተፈጥሯል። ሆኖም ግን የኢኮኖሚና ማህበራዊ መለያየት አልተፈጠረም፣ ሊፈጠርም አይችልም። የኢትዮጵያና የኤርትራ ማህበራዊና ፖለቲካ ኢኮኖሚያዊ ቁርኝነት ሊለያይ አይችልም። ኤርትራን እንደ ሌላ ጎረቤት ሀገር ማየትም ስህተትም ነው፣ ከእውነትም የራቀ ነው፣ ፕራክቲካል አይደለም። ለምን? ምክንያቱም የኤርትራና የኢትዮጵያ ኢኮኖሚ አብሮ የመጣ ነው፣ ለረጅም ጊዜ ተለያይቶ አያውቅም። ኢንተርዲፔንደንት ነው። የኤርትራ የፖለቲካል አውቶኖሚ ከኢትዮጵያ ብትወስድም ራሱ ኢኮኖሚካሊ አውቶኖመስ መሆን አትችልም። ከኢትዮጵያ ኢኮኖሚ ጋር የተቆራኘ ነው ኑሮ። ያ ብቻ አይደለም፣ ኢትዮጵያ ራሱ ከኤርትራ አውቶኖመስ መሆን አትችልም። አሁን እኮ ይሄ የዛሬ 6 ዓመት ይሄን ስል ዲስሚስ ያደርጉ የነበሩና አብይ አሁን የባህር በር እንፈልጋለን ብለው በየቦታው ይዞራሉ። የባህር በር እንፈልጋለን አሉ እንጂ አሁን ያልከውን ሀሳብ መቀበላቸው እርግጠኛ አይደለሁም። እና ዋናው ነገር ምንድነው? የኢትዮጵያ ከኤርትራ ትጠቀማለች፣ ኤርትራም ከኢትዮጵያ ትጠቀማለች። ያ ብቻ አይደለም፣ የዚህ ሁለቱ ማህበረሰባዊ ቁርኝነት ቀላል አይደለም።
የ2018 ላይ ቦርደሩ ሲከፈት የነበረው ነገር ዱ ዩ ሲ ዛት ካይንድ ኦፍ ስታፍ ኤኒዌር ኤልስ? ኖ ዩ ዶንት። ጃዋር የፈለገ ምክንያት ብትሰጥ ነው የምልህ የአዲስ አበባው መንግስት የአስመራውን መንግስት ጋብዞ የራሱ ግዛት በሆነ ግዛት ውስጥ ያለን ህዝብ መጨፍጨፉን አለማውገዝ ኢዝት ፌር? ጃዋር ሉዓላዊ ነኝ ያለ ሉክ የተባበሩት መንግስታት ሉዓላዊ ነኝ ብሎ አውቆታል የሚባል ሌላ አገር የሆነ ሰራዊት ወደ ትግራይ በማዕከላዊ መንግስቱ ትብብርና ግብዣ ወደ ትግራይ ገብቶ ጭፍጨፋ መፈጸሙን ለምን ያን ያህል ለማውገዝ ተቸገራል? ማውገዝ ቀላል ነው። ሲምፕሊስቲክ አፕሮች ነው ይሄ ጦርነት። መጀመሪያ ሞራሊ መልሰውና ወደ ሌሎች አናሊሲሶች እንሄዳለን። ኖ ጠየቅ ይኸውልህ፣ አንተ ጥያቄውን ትይዛለህ፣ መልስ እኔ ነኝ የሚይዘው። ዳስ ዘ ዌይ ዘ ጌም ወርክስ። ጠየቅ አይደለ? የኤርትራና የኢትዮጵያና የትግራይ ጦርነት ኖቬምበር 2020 አልጀመረም። ይሄ ጦርነት ከ2018 ራይት አዌይ ነው የጀመረው። ምን ነበረ ሲል የነበረው ትዝ ይልሃል? የስምምነቱ ገና ኢሳያስና አብይ አብረው ሲመጡ አይ ዋንትድ ቱ ሲ ደብረጽዮን ዜር ያን ነበር ስለ የነበረው መሆን ያመት ለምን በአዲስ አበባ በመቀሌ ላይ ተራምዳ ከኤርትራ ጋር ሰላም መፍጠር አትችልም ነበር ስል ነበር። ምክንያቱም ጂኦግራፊካሊ፣ ሂስቶሪካሊ፣ ሶሻሊ ፊዚብል አይደለም። ሌላው ደግሞ በህወሓትና በሻዕቢያ መካከል ያለው ግጭት ዛሬ የጀመረ አይደለም። ለዚህ ነው የሁለቱ ሀገሮች ፖለቲካዊ፣ ማህበራዊ እና የሴኩሪቲ ቁርኝነት ሲምፕሊስቲክ አድርጎ በሉዓላዊነት በሌላ ማየት ሪያሊስቲክ አይደለም። ኮምፕሬንሲቭ በሆነ መልኩ በ2015 1617 የሶማሌ ልዩ ኃይል ኦሮሚያ ገብቶ የፈጸመውን በደል ያወገዝክ ሰው ባሻገር ከኤርትራ የሆነ ጦር መጥቶ ትግራይ ከሌላ ሀገር መጥቶ የፈጸመውን ጭፍጨፋ ለማውገዝ መቸገርህ የሚናገረው ነገር የለም። እኔማ ለዘለዛማ የፌደራል መንግስትም ትግራይ ወስዶ ገብቶ መዋጋቱ፣ የአማራ ልዩ ኃይልም ትግራይ ገብቶ መዋጋቱ፣ የህወሓት ጦር መጥቶ አማራ ክልልና አፋር መግባቱ ትክክል አልነበረም። ያን ብለህ ግን በስሎጋን የምታልፈው ጉዳይ አይደለም። ምክንያቱም ከመግባታቸው ጀርባ ፖለቲካል፣ ኢኮኖሚክ እና ሴኩሪቲ ሪያሊቲዎች አሉ ለአመታት የቆዩ ነገሮችን። አቃለን እንሂድ ከተባለ ለምሳሌ የአማራ ክልል ኃይል ትግራይ የገባው ዝም ብሎ አይደለም። ሂስቶሪካል የሆኑ ግጭቶች ነበሩ እነዚህ ድንበሮች ላይ መጽሐፉ ላይ ጽፌያለሁ። ለምሳሌ ባህር ዳር ሲሄድ ከክልሉ ፕሬዝዳንት ገዱ አንዳርጋቸው ጋር የነበረን አንድ ውይይት ስለዚህ ድንበር ጉዳይ ነበር። ስለዚህ ጉዳይ ነበር እኮ እሱን እያልክ ማፈናቀሉን ማውገዝ አትችልም ወይ? የኤርትራ ጉዳይ ውስብስብ ነው እያልክ የኤርትራ ጦር የፈጸመውን ወንጀል ማውገዝ አትችልም ወይ? What's the problem with that? ሲምፕሊ ማውገዝ በቂ አይደለም። የሞራል ትርጉሙ በጣም ትልቅ ነው። ኢንፋክት መጽሐፍህ ላይ በኢትዮጵያና የውጭ ጎረቤቶች መካከል ትልቅ ግንኙነት አለው ብለህ የምትጠቅሰው ኢንፋክት ኤርትራን አይደለም። መጽሐፍህ ላይ ምን ትላለህ? በቀጣናው ኢትዮጵያ በየትኛውም አካባቢዋ ከሶማሊያ ሕዝብ ጋር ባላት ግንኙነትና ትስስር ልክ ከሌሎች አገሮችና አጎራባች ሕዝቦች ጋር የላትም ብለህ ጽፈሃል። አንደኛ ከሶማሊያ የሆነ ጦር መጥቶ ያንን የመሰል ጭፍጨፋ በኢትዮጵያ ውስጥ በሶማሌ ክልል ወይም በኦሮሚያ ቢፈጽም would you take the same stand? Yes, I would because ለምሳሌ ሶማሊያና ኢትዮጵያ ረጅም ግንኙነት አላቸው ብለው ኢኮኖሚካሊ ነው። ያ ብቻ አይደለም። በሶማሌ ድንበርና በሶማሊያ መካከል ያለው ህዝብ ተመሳሳይ ነው። የኢትዮጵያ የተወለደ ሶማሌ ሞቃዲሾ ላይ ስልጣን ይዞ ታየዋለህ። ኦኬ፣ ሞቃዲሾ የተወለደ ደግሞ ኢትዮጵያ ውስጥ ታየዋለህ። ለዚህ ነው ሉዓላዊነት ስቴት የምንለውን ነገር በእኛ አካባቢ ላይ ሞር ኬርፉሊ ሞር ሊበራሊ ካላየ ነው በስተቀር ሪጅድ በሆነ መልኩ የምናየው ከሆነ ሪያሊስቲክ አይደለም። ለዚህ ነው የሞቃዲሾ ሰላም ከአዲስ አበባ ጋር የተያያዘ ነው፣ ከጅጅጋ ጋር የተያያዘ ነው። ለምሳሌ ሶማሌ ስለኔ ሶማሊያን አይደለም የምለው ሶማሊ ስፒኪንግ ፖፑሌሽን ከጅጅጋ አንስቶ ጅቡቲን፣ ሀርጌሳን፣ ሞቃዲሾን አካቶ ነው። ምክንያቱም ይሄ ማህበረሰብ በተለያየ በ3 4 ስቴት ውስጥ ይከፋፈል እንጂ አንድ ማህበረሰብ ነው። ከኛ ጋር ደግሞ ረጅም ድንበር ይጋራል። ኦኬ፣ እንደ ቶታሊ ፎሪን እንደሆነ ሀገር የምታየው ከሆነ ሪያሊስቲክ አይደለም። ምክንያቱም የተወሳሰቡ
ዶሜስቲክም ፎሪንም አዘ ሴም ታይም የሚያደርጋቸው ነገሮች አሉ። እሺ በበቂ ስላወራንበት አይ ቲንክ ዘ ቪወር ዊል ጃጅ ብዬ ለለፈው ሰው በቅርቡ እንደ አዲስ የጀመርከው እንቅስቃሴ እርግጠኛ ግቡ ምን እንደሆነ አልገባኝም። በእውነቱ ምን ማለት እንደሆነ ላስረዳህና አብይ እንጂ ብልጽግና ፓርቲ የለም ብለሃል። አብሮ ደግሞ አብይ እንዲታረም ብዙ እንደጣርክ እንዳልተሳካልህና ከዚህ በኋላም አብይ ወደ ሰላም ወደ ትክክለኛው ጎዳና ይመጣል የሚል ግምት እንደሌለህ ተናግረሃል። ነገር ግን ደግሞ ዓላማዊ መንግስት መገልበጥ አይደለምም እያልክ ነው። ስለዚህ እንግዲህ ብልጽግና ከሌለ አብይ ካልታረመ መንግስት ካልተቀየረ ታዲያ ምን ይሁን ነው እያልክ ያለኸው? አሚን ምንድነው ጥያቄ? አር ዩ ጀስት ትሮሊንግ ደም? መንግስት መገልበጥ አይደለም ዓላማ ያልኩት። መንግስት አብይ በራሱ ጊዜ እየወደቀ ነው። የኔን ትብብር አይፈልግም፣ የእኛን ትብብር አይፈልግም። ትልቁ ጉዳይ አብይ ይዞን እንዳይወድቅ መስራት አለብን ነው። ምክንያቱም የአብይ ትልቁ ጠላት አብይ ራሱ ነው። በተውም ራሱ በራሱ ጊዜ በሚሰራው ፋውል የሚወድቅ ሰው ነው። ሲወድቅ ግን ሀገርና ህዝባችንን ይዞ መሄድ የለበትም ነው። ለውጥ ይመጣል። ለውጥ በሶስት በኩል ነው ሊመጣ የሚችለው በአንድ ሀገር ውስጥ። በተለይ ደግሞ እንደዚህ ፐርሰናሊስቲክ ዲክቴተርሽፕ በሆኑ ሀገሮች ውስጥ አንዱ ትራንስፎርሜሽን የምንለው ነው። አብይ አንድ ቀን ፈጣሪ አናግሮት ልቡ ተቀይሮ አይ ይሄን ነገር ወደ አደጋ ነው እየመራ ያለሁት ቆም ብዬ ተነጋግሬ ልመልስ፣ አንዱ እሱ ነው። ሁለተኛው I'll come to the judgment, give me time። ሁለተኛው ሪፕሌስመንት የምንለው ነው። አብይን ከበው ያሉት የሴኩሪቲ ፖለቲካል ኢኮኖሚ ኤሊቶች ዛሬ ዝም ብለው እሱን እያዩ ያሉ ሰዎች አይ ይሄ ሰውዬ እኛንም ሀገርም ይዞ መሄዱ ነው፣ ስለዚህ ይዞን ከመሄዳችን በፊት እንሸኘው የሚሉበት አጋጣሚ ይኖራል። ሶስተኛው በዛሬ ትጥቅ የታገሉ ወይ ወደፊት የሚመሰረቱም በህዝባዊ አመፅ ስርዓቱን ሙሉ በሙሉ መገርሰስ ነው። ይሄኛውም ትራንስፕሌስመንት የምንለው ማለት ነው። ሶስቱም የራሱ ኮስት አለው፣ የራሱ ቤኔፊት አለው። አብይ ወደንተ ጥያቄ ልምታውን እስካሁን ከማውቀው አንስቶ የፈጣሪን አላውቅም። አብይ ደ ሂውመን ይለወጣል የሚል ተስፋ የለኝም። በአብይ አካባቢ ያሉት ሴኩሪቲ ፖለቲካል ሌሎች ኤሊቶች ግን ኢንተረስት ካልኩሌት ያደርጋሉ። ብዙዎቹን አውቃቸዋለሁ። በተወስ አት ሰም ፖይንት እርምጃ ራሳቸውንና ሀገር የማደን ኃላፊነት ይወጣሉ የሚል ተስፋ አለኝ። አለበለዚያ አደጋ ውስጥ ነው ያሉት። ሆኖም ግን ሶስተኛውም አደጋ አለው። አማጺዎቹ ይቀጥላሉ። አብይ አማጺዎቹን ሊያሸንፍ የሚችልበት እድል የለም። አማጺያኖቹም ከዚህ በፊት እንዳየነው 1991 እንዳየነው ዩኒፋይድ ኦርጋናይዝ በሆነ መልኩ መጥተው ሪጂም ቼንጅ አድርገው አዲስ ስርዓት መገንባት የሚያስችላቸው አቅም ስለሌለ እሱም አደጋ አለው። የኮዝ ቤኔፊት አናላይዝ አድርገህ ስታየው ለዚህ ለሁለቱም በተለይ ደግሞ አይ ብሊቭ ሪጂም ቼንጅ በኢህአዴግ ጊዜ አላመንኩም፣ አሁንም አላመንኩም። ሪጂም ቼንጅ የነበረ ሙሉ በሙሉ አፍርሰ አዲስ መገንባት ስለሆነ እኔ ከነበረ ውስጥ የተበላሸው ነጥ ቆርጦ ጤነኛውን በማስቀጠል ነው ማምነው እና ከዚህ አንፃር ሁለተኛው ጥሩ አማራጭ ነው ብዬ ማምነው። ነገር ግን ያም ራሱ ቁጭ ብለህ ስለጸለይክ ያመጣል። ህዝባዊ ፕሬሸር፣ የፖለቲካ ፕሬሸር አልተርኔቲቭ ሪያሊቲን በመመስረት አንደኛ ስታተስ ኮ እንደማይቀጥል በተጨባጭ ማሳየት ያስፈልጋል። ሁለተኛ ደግሞ ከስታተስ ኮ ቢለወጥ ሙሉ በሙሉ የስታተስ ኮ ውስጥ ያሉ ሰዎች ኪሳራ ላይ እንደማይደርሱ ማሳመንና ጋራንቲ መስጠት ያስፈልጋል።